አሰልጣኝ ሚኬል አርቴታ ከአርሰናልና ከሰንደርላንድ ጨዋታ በፊት የሰጠው ጋዜጣዊ መግለጫ አለ። በጋዜጣዊ መግለጫ ወቅት ምን ተጠየቀ ሚኬል አርቴታ፣ እንዲሁም ደግሞ ምንስ ምላሽ ሰጠ የሚለውን ጉዳይ በዚህ ፕሮግራም ይዘንላችሁ መተናል። እስከ መጨረሻው ድረስ እንድትከታተሉ እንዲሁም ደግሞ ቻናሉን ሰብስክራይብ እንድታደርጉትና ቪዲዮ ላይክ እንድታደርጉን ስንል በትህትና እንጠይቃለን። በመጀመሪያ ደረጃ የተጠየቀው እንግዲህ አሰልጣኝ ሚኬል አርቴታ ስለ ሰንደርላንድ ጨዋታ ነው። ሰንደርላንድ አዲስ አዳጊ ቡድን ቢሆንም ነገር ግን እጅግ በጣም የሚያስደምም ቲም መስራት ችለዋል። በተለይም እንደዚህ ያልጠበቅኩም ነበር ከሰንደርላንድ። ነገር ግን እነሱ አሁን ላይ ከመሪዎቹ ተርታዎች መካከል ይመደባሉ። አሁን ላይ ከባድ ተፎካካሪ ሆነዋል። ለትላልቅ ቡድኖች ራሱ ፈታኝ ያጨዋወት ዘይቤን ነው ይዘው የሚገቡት። ለእኛም ፈታኝ ሊሆኑ ይችላሉ ብዬ አስባለሁ። ነገር ግን ለእነሱ የሚሆን አጨዋወት ይዘን እንገባለን። ቡድኔ እጅግ በጣም ጠንካራ ነው። ለሁሉም ቡድን የተለያዩ አይነት ያጨዋወት ስታይሎችን ይዘን ለመምጣት እንሞክራለን። በዚህም ጨዋታ ላይ የተለየ ስታይል ይዘን ለመምጣት እንሞክራለን። በጣም ሲከላከሉ ምርጥ እንደሆኑ መመልከት ችያለሁ። ነገር ግን እነሱን ለማሸነፍ የተቻለን ሁሉ እናደርጋለን የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ስለ ትላልቅ ጨዋታዎችና ስለ ዋንጫ በተለይም ስለ ሲቲና ስለ ሊቨርፑል ጨዋታ ጠይቆ ነበር። እኔ አሁን በነገው ጨዋታ ላይ ብቻ ነው ትኩረት ያደረኩት። ጨዋታው ምን ያህል ከባድ እንደሚሆን አውቃለሁ። መጀመሪያ ልናደርገው የሚገባው ነገር ነው። በጣም ከባድ ጨዋታ ከፊት ለፊታችን ይጠብቀናል፣ የሰንደርላንድ ጨዋታ። ስለዚህም አሁን ላይ ስለ ማንቸስተር ሲቲና ስለ ሊቨርፑል ጨዋታ መናገር አልፈልግም። ሙሉ ትኩረታችን በነገው የሰንደርላንድ ጨዋታ ላይ ነው። ምክንያቱም ደግሞ ከባድ ፈተና ከፊት ለፊታችን ይጠብቀናል። ስለዚህም አሁን ላይ ሙሉ ትኩረታችን ነው። የሚቀጥለውን ጨዋታ የሰንደርላንድን ጨዋታ ማለት ነው የምናሸንፍ ከሆነ ግን ስለ ሲቲ እና ስለ ሊቨርፑል ጨዋታ እንደምናይ እና እንዲሁም ደግሞ ስለተለያዩ ነገሮች ብትጠይቁኝ አስተያየቴን የምሰጥ ይሆናል የሚልን አስተያየት መስጠት ይችላል። እንግዲህ ማንቸስተር ሲቲ እና ሊቨርፑል በቀጣይ ጨዋታቸውን የሚያደርጉ ይሆናሉ ማለት ነው። እነዚህ ሁለት ቲሞች ማለት ነው። እንግዲህ ሁለቱም ቲሞች ለአርሰናል እጅግ በጣም ተፎካካሪ ይሆናሉ ተብሎ የሚጠበቁ ቲሞች እንደሆኑ ይታወቃል። ሊቨርፑልን በተመሳሳይ ማንቸስተር ሲቲን በተመሳሳይ ማለት ነው። እንግዲህ በዚህ ጨዋታ ላይ አርሰናል ከ3 ነጥብ በላይ ያገኛል ተብሎ ይጠበቃል፣ በሁለቱ የመሸናነፍ ጉዳይ ማለት ነው። ሊቨርፑል ነጥብ ቢጥል ለአርሰናል በጣም ጠቃሚ ነው። ሲቲን ቢጥል ለአርሰናል ጠቃሚ ነው። ምክንያቱም ደግሞ ሁለቱ ናቸው ለአርሰናል በዘንድሮ የውድድር ዘመን ከባድ ተፎካካሪ ይሆናሉ ተብሎ የሚጠበቀው ማለት ነው። አቻም ቢወጡ እንግዲህ ለአርሰናል እጅግ በጣም ጠቃሚ ይሆናል። ነጥቡን በጣም ያሰፋል ማለት ነው። ከሁለቱ ቡድኖች ሞር ሰፋ አድርጎ ነጥቡን በደንብ የሚመራ ይሆናል ማለት ነው። ስለዚህም አሁን ላይ አርሰናል ይህንን ጨዋታ በደንብ በትኩረት እንደሚከታተል እንግዲህ ከወዲሁ መገመት ይቻላል። ሊቨርፑልና ሲቲ ሁለቱም ከባድ ተፎካካሪ ስለሆኑ ሁላችንም የምንጠብቀው አይነት ጨዋታ ነው። በተለይም የሰንደርላንድን ጨዋታ የምናሸንፍ ከሆነ ይህ ጨዋታ እጅግ በጣም አጓጊ ይሆናል ማለት ነው። ከዛም በኋላ የሚሸናነፉ ከሆነ ከአንዱ ቡድን በጣም የምንርቅ ይሆናል። አቻ የሚወጡ ከሆነ ከሁለቱም ቡድን የምንርቅ ይሆናል። እንግዲህ ለአርሰናል እጅግ በጣም ወሳኝ የሆነ ጨዋታ ነው ብለን ማንሳት እንችላለን። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ ስለ ግራኒት ዣካ ጠይቆ ነበረ። ከዣካ ጋር ያሳለፍነው እያንዳንዱ ደቂቃ እጅግ በጣም ነው የምናፍቀውም የምወደውም። እኔ ስቀላቀል አሰልጣኝ ሆኜ እሱ አስቸጋሪ ጊዜ ላይ ነበረ። በተለይም በአርሰናል ደጋፊዎች ዘንድ እጅግ በጣም ወቀሳ ሲደርስበት የነበረ ተጫዋች ነበር። ሁላችንም ተባብረን በጣም ልናሳደገው ሞከርን። እሱን ላቅ ወዳለ ደረጃ ልናሳደገው ሞከርን። ተሳክቶልኛል ብዬ አስባለሁ። እሱ በሚገርም ሁኔታ ከኛ ጋር ተባብሮ ተሰጥኦን በደንብ ማውጣት ችሏል። እሱ የተሻለ አሰልጣኝ እንዲሆን አድርጎኛል። እኔም ደግሞ የተሻለ ተጫዋች እንዲሆን አድርጌዋለሁ። እሱ ቡድኑን እጅግ በጣም አሻሽሎታል የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ እጅግ በጣም የምወደውና እጅግ በጣም ላመሰግነው የሚገባ ተጫዋች ነው ግራኒት ዣካ የሚልን አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እውነትም ነው። እንግዲህ ግራኒት ዣካ በተለይም አሰልጣኝ ሚኬል አርቴታ ከመምጣቱ በፊት የነበረው ግራኒት ዣካ በአርሰናል ቤት ተቃውሞ የሚደርስበት በተለይም ከደጋፊዎች ጋር የገባበት ሰጥ አገባ እጅግ በጣም ከአርሰናል ቤት ለመልቀቅ ከጫፍ የደረሰ አይነት ተጫዋች ሆኖ ነበር። ነገር ግን ሚኬል አርቴታ አሰልጣኝ ሆኖ ከተቀጠረ በኋላ በጣም ተለውጦ ነበረ። በተለይም የመጨረሻው ሲዝን የግራኒት ዣካና የአርሰናል የመጨረሻ ሲዝን እጅግ በጣም ምርጥ የነበረበት የምንናፍቀው በቃ በሁላችንም ልብ ውስጥ እንዲያደር ያደረገው ሲዝን ነበረ። በጣም አርሰናልን አሻሽሎት ነበረ።
በጣም ግራኒት ዣካም ተሻሽሎ ነበረ ብለን ማንሳት እንችላለን። ነገር ግን በሚያሳዝን ሁኔታ ወደ ሌቨርኩሰን እንዳመራ ይታወቃል። ግራኒት ዣካ ወደ ሌቨርኩሰን ካመራ በኋላ ደግሞ አርሰናል ያንን ቦታ ለመተካት እጅግ በጣም ተቸግሮ ነበር። በተለይም ካይ ሃቨርትዝን ነው እንደ ተተኪነት ማምጣት የቻለው አሰልጣኝ ሚኬል አርቴታ። ነገር ግን በሚገባ መልኩ ተክቶታል ብለን ማንሳት በጭራሽ አንችልም። እንደውም ራይስ በ8 ቁጥር ቦታ ላይ በግራይ 8 ቁጥር ቦታ ላይ የግራኒት ዣካን ቦታ ለመተካት ሞክሮ ትንሽ ራይስ ይሻል ነበር እንጂ በተለይ ካይ ሃቨርትዝ በነበረበት ጨዋታ ላይ እጅግ በጣም ተቸግረን ነበረ። አሁን ላይ ግን በሚያስገርም መልኩ አርሰናል በጣም ተለውጦ ግራኒት ዣካን እንድንረሳ እያደረጉን ይገኛሉ። እነ ኤቤሬቺ ኤዜ እንዲሁም ደግሞ ራይስ ማለት ነው እጅግ በጣም ምርጥ ሆኗል በዛ ቦታ ላይ በግራ የ8 ቁጥር ቦታ ላይ ማለት ነው። ነገር ግን ግራኒት ዣካ አሁንም የአርሰናል ተወዳጅ ተጫዋች ሆኖ ቀጥሏል። አሁን ላይ ደግሞ አርሰናል ከሰንደርላንድ ጋር ጨዋታውን ያደርጋል በነገው ዕለት። ግራኒት ዣካ ደግሞ የሰንደርላንድ ካፒቴን ሆኖ የነገውን ጨዋታ የሚያደርግ ይሆናል። ግራኒት ዣካም አስተያየቱን መስጠት ችሏል። ስለ ሚኬል አርቴታም እንዲሁም ደግሞ ስለተለያዩ ነገሮች ጠይቆ ነበር። ምንድን ነው ያለውን የሚለውን በትንሹ ልንገራችሁ። ስለ ሚኬል አርቴታ ጠይቆ ነበር። ሚኬል አርቴታ የአርሰናል አሰልጣኝ ተደርጎ በተቀጠረበት የመጀመሪያ ቀን ነው ምን ያህል ትልቅ አሰልጣኝ እንደሆነ ያወቅኩት። ምክንያቱም ደግሞ ለኛ የሚሰጠን ምክር እጅግ በጣም የሚያስገርም ነበር። እጄን ባፌ ጭኜ ነበር እሱን ስሰማ የነበረው። ሙሉ የተናገረውን ነገር አንድ በአንድ አሁን ላይ ድገምልኝ ብትለኝ እደግመዋለሁ። ያን ያህል ነው ትኩረት ሰጥቼ ስሰማው የነበረው። የመጀመሪያ ቀን እኔን አናገረኝ። በጣም ነው የወደድኩት። እኔ እንድሻሻል እንደሚፈልግና የቡድኑ አንድ አካል እንደሚያደርገኝና የቡድኑ ዋና ሰው አድርጎ እንደሚቆጥረኝ ነገረኝ። እኔም ለመሻሻል እጅግ በጣም ያለኝን ሁሉ ለመስጠት ወሰንኩኝ። ከዛም በኋላ እንግዲህ የተፈጠረውን የምታውቁት ጉዳይ ነው የሚለን አስተያየት መስጠት ችሏል። እንዲሁም ደግሞ በአጠቃላይ ስለ አርሰናል ጠይቆ ነበር። አርሰናል አሁን ላይ እጅግ በጣም ተሻሽሏል። የመሻሻሉ ዋነኛ ምክንያት ደግሞ ሚኬል አርቴታና ሚኬል አርቴታ ነው። ደጋፊዎቹን እጅግ በጣም እወዳቸዋለሁ። ስለዚህም ዋንጫ ይገባቸዋል። በነገው ዕለት ጎል ባስቆጥር መቼም ቢሆን አልጨፍርም፣ አላስበውም ሁላ በዚህ ጨዋታ ላይ ጎል ባስቆጥር ደስ ይለኛል፣ ነገር ግን በጭራሽ አልጨፍርም የሚልን አስተያየትን መስጠት ችሏል። እንዲሁም ደግሞ ግራኒት ዣካ ስለ ተለያዩ ተጫዋቾች ጠይቆ ነበር። ለምሳሌ ስለ ቡካዮ ሳካ አሁን ላይ በዓለማችን ላይ ካለ ምርጥ የክንፍ መስመር ተጫዋች አንዱ ነው። እንዲሁም ደግሞ ተከላካያቸው ዊሊያም ሳሊባና ጋብርኤል ማጋለሽ የፈጠሯቸው ጥምረት እጅግ በጣም የሚያስገርም ነው። በነገው ጨዋታ ጎል ለማስቆጠር እጅግ በጣም እንደምንቸገር ካሁኑ አሳስቦኛል የሚልን አስተያየት መስጠት ችሏል። እንግዲህ ይህንን ይመስላል ግራኒት ዣካ የሰጠው አስተያየት ማለት ነው። ስለ ሚኬል አርቴታ ደግሞ እንመለስ። ስለ ጋብርኤል ጄሱስ ተጠይቆ ነበረ አሰልጣኝ ሚኬል አርቴታ። ጉልበቱ አሁን ላይ እጅግ በጣም ተመልሷል። ለመጫወት እጅግ በጣም የሚጓጓ አይነት ተጫዋች ሆኗል። አሁን ላይ ጋብርኤል ጄሱስ በጣም ኢነርጂው ከፍ ብሏል። ለመጫወት እጅግ በጣም ጓግቷል። አሁን በየቀኑ ደረጃ በደረጃ ወይም ቀስ በቀስ እየተሻሻለ በተለይም የጉዳቱ ሁኔታ ቀስ በቀስ ለውጥ እያሳየ ይገኛል። ብቻውን ሲሰራ ነበረ። ለብዙ ጊዜያቶች ልምምድ ብቻውን ሲሰራ ነበር። አሁን ደግሞ ከተጫዋቾች ጋር ልምምድ መስራት ችሏል። እጅግ በጣም ደስተኛ ነኝ። የቡድን ጓደኞቹም ደስተኛ ናቸው። ጓደኞቹ እሱ ሲመለስ ያሳዩት ምላሽ በጣም ደስ ብሎኛል። ምክንያቱም ደግሞ እንደዚህ አይነት ነገሮች በተለያዩ ቡድኖች አናይም። ነገር ግን አሁን ላይ ጋብርኤል ጄሱስ በመመለሱ ምክንያት ሁሉም ማለት ይቻላል ሁሉም የአርሰናል ተጫዋቾች እጅግ በጣም ደስተኞች ነበሩ። እነሱ ያሳዩት ሪያክሽን ወይም ደግሞ ደስታቸውን ሳይ እኔ እጅግ በጣም ደስ ብሎኛል። ምክንያቱም ደግሞ ለቡድን መንፈስ የሚጠቅም አይነት ጉዳይ ነው የሚልን አስተያየት መስጠት ችሏል። እንዲሁም ደግሞ በመመለሱ እጅግ በጣም ደስ ብሎኛል። ደስም ብቻ ሳይሆን እጅግ በጣም ለኛ ይጠቅመናል። ምክንያቱም ደግሞ አሁን ላይ በአጥቂ ቦታ ላይ ችግር አለብን። ቪክቶር ዮኬሬስ ተጎድቷል። ካይ ሃቨርትዝ በጉዳት ምክንያት ከኛ ጋር አይገኝም። ስለዚህም አሁን ላይ ጋብርኤል ጄሱስ መመለሱ ለአርሰናል እጅግ በጣም የሚጠቅም ይሆናል የሚልን አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እንዲሁም ደግሞ በአጠቃላይ ስለ ጉዳት ተጠይቆ ነበረ። ከዓለም አቀፍ እረፍት በኋላ ወይም ከኢንተርናሽናል ብሬክ በኋላ አንዳንዶች ተጫዋች ወይም ደግሞ ምናልባት ሁሉም ተጫዋቾች ከዓለም አቀፍ እረፍት በኋላ ወይም ከኢንተርናሽናል ብሬክ በኋላ ይመለሳሉ የሚልን አስተያየት መስጠት ይችላል። ብዙ ነገሮች አሁን ላይ እንዳሰብናቸው እየሄዱ ይገኛሉ። አብዛኞቹ ተጫዋቾች በጣም ጠንካራ ናቸው። በጠንካራ ሁኔታ ወይም ደግሞ በአሪፍ ሁኔታ ራሳቸውን ለማሻሻል ቀን በቀን እየሰሩ ይገኛሉ። በዛም እጅግ በጣም ደስተኛ ነኝ። ኖኒ
ኖኒ ማድዌኬ ሆነ ጋብሪኤል ጄሱስ ሆነ ካቨርትስ ሆነ ቪክቶር ዮኬሬስ ሆነ ሌሎችም የተጎዱ ተጫዋቾች ለኛ እጅግ በጣም ጠቃሚ ተጫዋቾች ናቸው። እነሱ በመጎዳታቸው እንደምንቸገር እርግጠኛ ነኝ። ነገር ግን ሁሉም ተጫዋቾች ለመመለስ ያላቸውን ሁሉ እየሰጡ ይገኛሉ። ነገር ግን አብዛኞቹ ተጫዋቾች በእርግጠኝነት መናገር የምችለው ከኢንተርናሽናል ብሬክ በኋላ ይመለሳሉ የሚልን አስተያየት መስጠት ችሏል። እንግዲህ አብዛኞቹ ተጫዋቾች ከኢንተርናሽናል ብሬክ በኋላ ይመለሳሉ ተብሎ ይጠበቃል። ሚኬል አርቴታም ያንን ማረጋገጥ ችሏል። ለምሳሌ ኖኒ ማድዌኬ ይመለሳል ተብሎ ይጠበቃል። ጋብሪኤል ማርቲኔሊ እንዲሁም ደግሞ ቪክቶር ዮኬሬስ፣ ኖኒ ማድዌኬ እነዚህ አራት ወሳኝ የአርሰናል ኦልሞስት ቋሚ የተባሉ ተጫዋቾች ይመለሳሉ ተብሎ ይጠበቃሉ። እንዲሁም ደግሞ ሌላኛው ተጫዋች ጋብሪኤል ጄሱስ ደግሞ ከጥቂት ጊዜ በኋላ ቢያንስ እንኳን እስከ ታህሳስ ባለው ይመለሳል ተብሎ ይጠበቃል። አሁን ላይ የሜዳ ላይ ልምምድ መስራት አንድ ስቴጅ፣ ከዛም በኋላ ከሜዳ ላይ አልፎ ደግሞ ከቡድን ጓደኞቹ ጋር ሜዳ ላይ መስራት ትሬኒንግ በጣም ከጉዳቱ እንዳገገመ ወይም ደግሞ ለማገገም በጣም እንደተቃረበ መመልከት ችለናል። 100% ፊት አይደለም። ያው ሜዳ ላይ ልምምድ ከጓደኞቹ ጋር ወይም ደግሞ ከቡድን ጋር ልምምድ ሰራ ማለት በሰንደርላንድ ጨዋታ ወይም ደግሞ በቀጣይ ከኢንተርናሽናል ብሬክ በኋላ ይመለሳል ማለት አይደለም። ነገር ግን ለጨዋታ ለመቃረብ እጅግ በጣም ተጠግቷል ማለት እንችላለን። ነገር ግን 100% ፊት አይደለም ጋብሪኤል ጄሱስ ማለት ነው። ሌሎችም ተጫዋቾች በተመሳሳይ እንግዲህ አሁን ላይ ከኢንተርናሽናል ብሬክ በኋላ ይመለሳሉ ተብሎ ይጠበቃል። ስለዚህም ጋብሪኤል ጄሱስ ብቻ ነው ማለት ነው በጉዳት የሚቆየው ከኢንተርናሽናል ብሬክ በኋላ። ነገር ግን እሱም የተረጋገጠ ጉዳይ አይደለም ከኢንተርናሽናል ብሬክ በኋላ ይመለስ አይመለስ። ነገር ግን ሞር የሚያጋድለው አይመለስም የሚለው ጉዳይ ስለሆነ ነው እንግዲህ አይመለስም ብዬ የነገርኳችሁ የሚገኘው ማለት ነው። ነገር ግን ሁሉም ተጫዋቾች ከጋብሪኤል ጄሱስ በስተቀር ሁሉም ይመለሳሉ ተብሎ ይጠበቃል። ኢንተርናሽናል ብሬክ እንግዲህ ከሰንደርላንድ ጨዋታ በኋላ የሚመጣ ነው። ከዛም በኋላ ወደ 1-2 ሳምንት በኢንተርናሽናል ብሬክ የምንዝግ ይሆናል። እኔ እንግዲህ እንደ መዛግ ነው የምቆጥረው፣ ይቅርታ አድርጉልኝና ምክንያቱም ደግሞ በአሁኑ ሰዓት ላይ በተለይም ተጫዋቾች በየሶስት ቀኑ በየ2 ቀኑ ጨዋታን እያደረጉ ከእንደገና ደግሞ ኢንተርናሽናል ብሬክ ብሎ ረጅም ርቀት ያለው ጉዞን ለማድረግ መገደዳቸው እጅግ በጣም ለተጫዋቾች ፊትነስ ለተጫዋቾች ድካም ያጋልጣል ብዬ እኔ በግሌ አስባለሁ። የእናንተን አስተያየት በታሳውቁኝ እጅግ ደስ ይለኛል። ሌላኛው ደግሞ አስተያየቱን መስጠት የቻለው አሰልጣኝ ሚኬል አርቴታ ስለ ሴት ፒስ ነው። ስለ ሴት ፒስ ተጠይቆ አሰልጣኝ ሚኬል አርቴታ ምንድን ነው ያለው? አዎ ሴት ፒስ ብዙ ጎል እናስቆጥራለን፣ ይህ ግልጽ ሁኔታ ነው። በሰንደርላንድ ጨዋታም ለማስቆጠር የተቻለን ሁሉ እናደርጋለን፣ ምክንያቱም ደግሞ ሁሉንም ግቦች ማስቆጠር እንፈልጋለን። በሴት ፒስም ተገኘ፣ በጨዋታም ተገኘ፣ በተለያዩ ነገሮች አገኘ ነው፣ በፔናልቲም አገኘ ነው። ዋናው ግብ አስቆጥረን 3 ነጥብ ማግኘታችን ብቻ ነው እንጂ ሌላ ነገር ምንም ነገር የሚያሳስበን ጉዳይ የለም። የተለያዩ አሰልጣኞች ስለዚህ ጉዳይ አስተያየታቸውን ሲሰጡ እሰማለሁ። ነገር ግን እኛ ጠንካራ ስለሆንን የቀኑብን ይመስለኛል። አሁን ላይ እጅግ በጣም ጠንካራውን አርሰናል እየተመለከትን እንገኛለን። በሁሉም ረገድ ጠንክረን ለመታየት ወይም ጠንክረን ለመቅረብ የተሻለን ሁሉ እያደረገን እንገኛለን። እንደሚሳካልንና ከዚህ በላይ የተሻለ ነገርን ለማሳየት የተሻለን ሁሉ እናደርጋለን። ሚኬል አርቴታ ይሄን አስተያየት መስጠት ችሏል ስለ ሴት ፒስ ጉዳይ ማለት ነው። እንዲሁም ደግሞ በተከታታይ ጨዋታዎች ግብ እየተቆጠረባችሁ አይደለም ግብ መቆጠር ሹቶን ታርጌትም እየተደረገባችሁ አይገኝም። ምን ታስባላችሁ ተብሎ ጠይቀው ነበረ አሰልጣኝ ሚኬል አርቴታ። አዎ ልክ ናችሁ፣ ጠንካራ ተከላካዮች አሉን፣ ጠንካራ የቡድን ውቅር አለን። በዛም እጅግ በጣም ደስተኛ ነኝ። በጣም በርካታ ግቦች እንደማይቆጠሩብን እርግጠኛ ነኝ። በጣም ሁሉም ጨዋታዎች ላይ እርግጠኛ እየሆንኩ መጥቻለሁ። ነገር ግን አሁንም 100% ፐርፌክት ነን ብዬ በጭራሽ አላስብም። በሴት ፒስም ሆነ በክሊንሺት ወይም በተከላካይ ላይናችን አሁንም መሻሻል እንዳለብን ይሰማኛል። ምክንያቱም ደግሞ 100% ፐርፌክት እንድንሆን እንፈልጋለን። አሁንም ከዚህ የተሻለ ያጨዋወት ስታይል እንዲሁም ደግሞ ከዚህ የተሻለ መከላከልን ይዘን ለመምጣት እንሞክራለን የሚልን አስተያየት መስጠት ችሏል አሰልጣኝ ሚኬል አርቴታ። እንዲሁም ደግሞ አሰልጣኝ ሚኬል አርቴታ አስተያየቱን መስጠት የቻለው ስለ ሉዊስ ማይልስ ስኬሊ ነው። ሉዊስ ማይልስ ስኬሊ አዎ እውነት ነው፣ በዘንድሮ የውድድር ዘመን በርካታ ጨዋታዎችን የመሰለፍ ዕድል እያገኘ አይገኝም። ምክንያቱም ደግሞ ካላፊዮሪ ምርጥ ስለሆነ ነው። እኛ እጅግ በጣም ምርጥ ተጫዋቾች አሉን። ሉዊስ ማይልስ ስኬሊ ደግሞ የእኛ ምርጡ ወጣት ተጫዋቻችን ነው። እሱን ለማሰለፍ የተቻለን እናደርጋለን። በተለይም የተጋጣሚ ቡድኖችን የአጨዋወት ስታይል በመመልከት ለነሱ የሚሆን አጨዋወትን ነው ይዘን የምንገባው።
ካላፊዮሪ ምርጥ ስለሆነ ብቻ ሁሉንም ጨዋታዎች ላይ እናሰልፈዋለን ማለት አይደለም። ነገር ግን ተቃራኒ ቡድን አሪፍ በሚሆንበት ወይም ደግሞ የተቃራኒ ቡድን አጨዋወትን ተመልክተን ካላፊዮሪ ምንም እንኳን በጣም ምርጥ አቋም እያሳየ ቢሆንም ነገር ግን የሌዊስ ስኬሊ አይነት አጨዋወት የምንፈልግ ከሆነ ሌዊስ ስኬሊ ነው የምናስገባው። ሌዊስ ስኬሊ በጣም ምርጥ ሆኖ ከዛም በኋላ የካላፊዮሪ አይነት አጨዋወት የሚያስፈልገን ከሆነ ካላፊዮሪ ነው የምናስገባው። አሁን ላይ ከሱ ጋር እጅግ በጣም ጥሩ ግንኙነት አለን። በየቀኑ ከሱ ጋር እነጋገራለሁ። እሱ እንዲያድግ የተቻለኝ ሁሉ እያደረግኩ እገኛለሁ። ለእንግሊዝ ብሔራዊ ቡድን አለመመረጡ እጅግ በጣም አሳዝኖኛል። ነገር ግን በሚቀጥሉት ጊዜያቶች እሱን የተሻለ እድል በጨዋታዎች ላይ የተሻለ እድልን ለመስጠት እሞክራለሁ የሚልን አስተያየት መስጠት ይችላል አሰልጣኝ ሚኬል አርቴታ። ለዛሬ ያስላችሁ ፕሮግራም ይህን ይመስል ነበረ። እስከ መጨረሻው ድረስ ስለተከታተላችሁን ላይክ እና ሰብስክራይብ ስለምታደርጉ እጅግ አድርገን እናመሰግናለን። መልካም